እግዚአብሔር ቃል እንማራለን። የትንሣኤው የፋሲካው ሳምንት ስለሆነ ሁላችንም የእግዚአብሔር ቃል በቤታችን በግላችን ከቤተሰቦች ጋር አብረን ስለ ትንሣኤውና ስለ ስቅለቱ ብዙ የሰማን ይመስለኛል። ነገር ግን ፓስተር ዛሬ እዚህ ቦታ ሊሰብክ ሲነግረኝ እኔ ደግሞ ወደ ልቤ የመጣው ቃል ለማካፈል እፈልጋለሁ። ጌታ ኢየሱስ ባርካችሁ። በትንሽ ደቂቃ ትቆሙና ለእግዚአብሔር ቃል ክብር የአንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25 ድረስ ያለውን ክፍል በጌታ በኢየሱስ ክርስቶስ ስም እናነባለን። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እንጸልይ። እግዚአብሔር አምላክና አባት ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ዛሬ እኛ ልጆችህ በአንተ ምሕረት ከጨለማ ያወጣን፣ በአንተ ኃይል ከሲኦል ያመለጠን፣ በአንተ ጸጋ ከቁጣ ያመለጠን በዚህ ቦታ ልናከብርህ፣ ልናመሰግንህ፣ ልናመልክህ በደስታ ባካችሁ ምናልባት በኋላ ላይ ውጭ ላይ የቆሙ ወገኖች ከፊት በኩል ብዙ ወንበሮች ስላሉ አስተናጋጆች የሚቆሙ ሰውና የሚወጣ ሰው እንዳይኖር አሉት። የሚሞቱ ሰዎች ባህላቸው ስለሆነ መቀመጡ ስለማይችሉ የሚሞቱ ሰዎች ራሳቸውን ተከራይተው ስላመጡ ቶሎ ይሆናል። ይሄ ደግሞ ቤተክርስቲያን ነው፣ የእግዚአብሔር መንፈስ ያለበት ነውና ብዙ ጊዜ የእግዚአብሔር ቃል ሰባኪያን ለመስበክ ሲነሱ ቶሎ የሚሞቱ ሰዎች አሉ። እንዴት እንደመጡ ማያውቁ ማለት ነው። እና እንደዚያ ሰዎች እንዳይረብሹንም አድርጉ። እግዚአብሔር የተመሰገነ ይሁን። በዚህ ክፍል ላይ ጴጥሮስ የትንሣኤውን መንገድ ነው ያወራው። ሁላችንም በትንሣኤው የተገኘው ድልና ደስታ በደንብ እናውቃለን። በትንሣኤ ያገኘናቸው በረከቶች እነሱን በመቁጠር በጣም ደስተኛ ኑሮ እንኖራለን። የትንሣኤውን መንገድ ማወቅ ለትንሣኤው ደስታ ትልቅ ኃይል ነው። የትንሣኤ መንገድ የምንማረው ከትንሣኤው ጌታ የጌታ ትንሣኤ የከበረ ትንሣኤ በትንሣኤ ሕይወት ውስጥ ሕይወታችንን መምራት የሚቻለው የትንሣኤውን መንገድ ከትንሣኤው ጌታ በመማር ነው። ትንሣኤው የክርስቶስ ትንሣኤ የሃይማኖት ይሸዋል፣ ተከታዮችን የማውጣት ይሸዋል። ትንሣኤው የእግዚአብሔር መለኮታዊ አደራ። ትንሣኤው የምግብ፣ የመጠጥ፣ የጭፈራ፣ የፈሽታ ጌታ ኢየሱስ ክርስቶስ ከመነሳቱ በፊት ስለ ትንሣኤው አወጣው፣ ሲመጣ ስለ ትንሣኤው ያወጣው። የኖረበትና የተራመደበትን መንገድን የትንሣኤው መንገድ ነው። ስለዚህ ትንሣኤው የሃይማኖተኞችና የዘረኞች ስብሰባ ሳይሆን የመለኮታዊ አጀንዳ የተከናወነበት እጅግ ልዩ የሆነ ትንሣኤ ነው። ኢየሱስ እንደሚሞት ያውቃል ማለት በዮሐንስ 14 ላይ እሱ ከነሱ እንደሚሄድ ነገራቸው። ተስፋም ቆረጡ፣ ልባቸው አይታወክ። በአባቴ ቤት ብዙ መኖሪያ ያለ መጥቼ እወስዳችኋለሁ። ደግሞ የትንሣኤውን ኃይልና እኛንም እንደሚጠብቀን ገለጸ። ኢየሱስ የሄደበት የትንሣኤ
የትንሣኤው መንገድ ብቻ ለትንሣኤ ዋስትና ለእውነተኛው ትንሣኤ ኢየሱስ በምድር ላይ ወደ ትንሣኤ የተጓዘበት ጎዳና ለትንሣኤያችን ዋስትና ነው። ያንን መንገድ ሁላችሁ እንደምታውቁት ሃይማኖቶች በጣም ቢዝነስ ሰንተር ሆኗል በኢትዮጵያ ውስጥ። ምናልባት ውጭ የሚኖሩ ሰዎች ለዶክተር ሊያቆች የሚሆን ግን ካውንስሉን ሰጠን፣ ቤተ ሚኒስትርም ሰጠን፣ ማንም ሰጠን፣ ሃይማኖቶች በጣም ባት የሚያቆረባቸው የቢዝነስ ሰንተሮች ነው። ማን ነው የሃይማኖት ፈቃድ የእምነት ፈቃድ አውጥቶ ያየው? ጥቂት ሰዎች ናቸው፣ መናገር የማይችሉ ሰዎች ናቸው እንጂ በጣም ምላቸው ምላስ ያላቸው ሁሉ በዚህ ባጠቀው ነው። በ3 ሰዓት ውስጥ በጣም ብዙዎቹ የዝርዝሮቻቸውን ልዩነት አራግፈው በሃይማኖት ንግድ የተሳካ የሚመስል ሲወራዊ ኑሮ ይኖራል። በዚህ ምድር የትንሣኤ መንገድ እሱ ነውን? አይደለም። ዝም ብሎ ማህበር መሰብሰብ ነውን? አይደለም። የትንሣኤውን መንገድ ማወቅ ለእውነተኛ ትንሣኤ ዋስትና ይሆናል። ጌታ ኢየሱስ ክርስቶስ የትንሣኤውን መንገድ እንደዚህ ነበር የሄደው። በደንብ እየሰማችሁ እንደሆነ ተስፋ አድርጋለሁ። መጽሐፍ በዚህ አሁን ባነበብኩት ክፍል ውስጥ ኢየሱስ ክርስቶስ እንዴት ትንሣኤውን ተስፋ አድርጎ ሕይወቱን እንዴት እንደመራ ይነግረናል። 2:22 ብናይ ደስ ይለኛል። አሁን ያነበብኩት ክፍልም ስለሆነ ማለት ነው። ቁጥሮችን ተመልከቱ። እርሱም ይላል መጽሐፋቸው ቁጥር 22 እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። የመጀመሪያው የትንሣኤ መንገድ ተንኮልና ኃጢአት የሌለበት መንገድ፣ ተንኮልና ኃጢአት የሌለበት መንገድ። አንደኛው ኃጢአት ታዲያ በባህሪ ይታወቃል አይደል? ኃጢአት ይታወቃል። ለምሳሌ በአፌ ፓስተር ሲሳደብ ከሰማችሁ ፓስተር የተሳደበ ነው ስል ወይ ሰምታል። ተንኮልን ግን ነው ተንኮል ውስጥ ላይ ልብ የሚመራ ኢማም ተንኮል እድሜያችን የሚመራ ኢባባዊ የሆነ የማይገለጥ ማለት ነው ተንኮል። እነዚህ ሁለቱ ነገሮች በኢየሱስ አፍ ውስጥ አልነበሩ። ምንና ምን? የተገለጠ ኃጢአት፣ የተደበቀ ኃጢአት በእሱ ውስጥ አልነበረ። እና አንዳንድ ጊዜ ስሜታዊ የሆኑ ሰዎች ኃጢአትን ቶሎ የማሳየት ባህሪ ያላቸው ስሜታዊ የሆኑ ሰዎች፣ ለምሳሌ ስሜታዊ የሆኑ ሰዎች በስነ ስርዓት ዶሮ ግዛ አይደለም። ይህ ዶሮ ስለሆነ ስሜታዊ የሆኑ ዶሮ አስገዛ ብሎ ነው የሚጀምሩት። ሰውየውን ለመግዛት ተዘጋጅተዋል አለ ብር አለ ግን ስሜታዊ የሆኑ ሰዎች ዶሮ አለ ሰባሪ እንደሚገዛው ያው በዛ ደግሞ ሁኔታ ዶሮ አትገዛም ብሎ የሚጀምሩ ሰዎች ወዲያው ያስታውቃሉ ስሜታቸው። ተንኮለኞች ስሜታቸውን ያስታውቃሉ። ልብ ላይ ነው። የኔና የእናንተ ትንሣኤ በክርስቶስ ትንሣኤ ተረጋግጧል። አዎ፣ ግን መንገዳችን የትንሣኤ መንገድ ነው ወይ? ተንኮል የሌለበት
የትኛው ምሳሌ የትኛው ምሳሌ? ስድብና ተንኮል የሌለበትን የትንሣኤ መንገድ ትቱላችሁ። ተንኮል እና ስድብ ተንኮልና ኃጢአት በኢየሱስ ልብ ውስጥ ተንኮል ስላልነበረ ልብ ውስጥ ተንኮል ስላልነበረ አፍስባል ላስቸግራችሁ አልፈልግም። በጣም ትልቅ ሰው ሊሆኑ ስለነበሩ እንደው መስማት ብቻ እንዲሰሙ እንፈልጋለን እንጂ ደግሞ ተደባብቆ ተደራግሩብን ጥሩ ነበረ። ግን አሁን በጣም ትልቅ ሰው ነው ያ አመንደው ኢየሱስ ልብ ውስጥ ተንኮል ስላልነበረ አፍ ውስጥ ስድብ አንዳንድ ጊዜ እንደማይደበቅ ታውቃላችሁ። ልብ ውስጥ ያለው ነገር መውጣቱ አይደለም። እግዚአብሔር ሲያይ ልባችን ከተንኮል የጸዳ ነው ወይም ትንሣኤ ነው። አፍ የልብ ቧንቧ የልብ ቧንቧ ያወጣል። ኃጢአት የተገለጠ የወደቀ ኃይል ሲሆን ተንኮል በድብቅ የሚያይ ባህል ትንሣኤውን ስናክብር ሁኔታችን ከልጆቻችን ጋር፣ ከቤተሰቦች ጋር፣ ከጎረቤቶች ጋር፣ ከቅዱሳን ጋር ልባችን ንጹህ መሆን በጣም ያስፈልጋል። ለምን መሰለህ? ኢየሱስ ክርስቶስ ኃጢአት ያልተገኘበትን ተንኮል የሌለበትን አፍ ይዞ ነበር። አንዳንድ ጊዜ ጥም አድርገው የስድብና ዳወደው ጌታ ምስክሬ ነው ልቤን ይዞ ይላል። በልባቸው ያለውን ናዳ አብሮ ሲቀርሱ ጌታ ምስክሬ ነው ልቤን ይዞ እኔ ልቤን ይዞ ስለሆነ ማሮ ያው ስለሰማው ሳስታ ሁለተኛው የትንሣኤ መንገድ ጌታ ደግሞ ምን ማለት ነው? መጽሐፍ ቅዱስ አሁን ባነበብኩት ክፍል መልሶ አልተሳደበም። መልሶ አልተሳደበም። ቁጥር 23 ላይ ሲሰደድ መልሶ መጽሐፉ ይላል ተመልከቷል። አይ ሲሳደዱትም መልሶ አልተሳደበም። መከራን ሲቀበል አልዛተም። የትንሣኤ መንገድ የሚጠይቀው ምን መስራት? ሁለተኛው ስድብንና ንቀትን የሚቋቋም አቅም ነው የሚጠይቀው። የመጀመሪያው ተንኮልና ኃጢአት የሌለበትን ሕይወት ይጠይቃል የትንሣኤ መንገድ። ሁለተኛው ስድብንና ንቀትን የመቋቋም አቅም ይጠይቃል። ልጠይቃችሁ አልፈልግም፣ ግን ስድብ ማለት ምን ማለት ነው? እስቲ አልማችሁት። መልሶ አልተሳደበ፣ ሰደቡት፣ አዋረዱት እና እሱ ነገር ማያት ግን እሱ መልሶ ስድብ ማለት
የተበላሸ ስሜትና በቁጣ የተሞላ ሕይወት መንፈስና ስሜትን የሚጎዳ መርዝ ነው ማለት ነው። ስድብ ማለት ነው የተበላሸ ስሜት። እግዚአብሔር ስሜት ከተበላሸው ሰው ይጠብቃል። አንድ ጊዜ ብስክሌት እየነዳሁ ዛሬ የሚያሰባ እየነዳሁ በላላይ ሲሆን ደግሞ ነገሩ እሷን በህቡ እያሰሙ ሰው ስላየው በለል እንድንብ እየነዳሁ ለአለሞት ብለት ሰው ስበት አንድ ሴት ብቻ ተመለሰ። ፕላክሲያ ስመጣ ነው አራበሻ ጉልበት ይሰብ እግር ይሰብ በሰላም አትመለስ አንተ ክፉ ሰው አለች። በተባረከችው መጠን አፈሰሰች። ስሜት የተበላሸው መንግስት እንዳላያቅ፣ ህግ እንዳላያቅ፣ እግዚአብሔር እንዳላያቅ ኦልሬዲ ፍሬምን የተበጠሰው ሰው ስሜት ሲበላሽ የሚገለጠው ትልቁ ምልክት ስድብ ነው። ሚስቶችና ባሎች በጣም ተባሉ። አንዳንድ ጊዜ በማወቅም ባለማወቅም አንዱ የአንዱ ስሜት ይጎዳል። ሚስትና ባል በህይወት እነዚህ ሁለቱ ሰዎች 80 ዓመት ቢኖሩ ሆነ በጣም ብዙ ጊዜ አንዳቸው ሊጎዱ ይኖራሉ። በስሜት ይበላሻል። በእውነት በትዳር ውስጥ 80 ዓመት 70 ዓመት ታብሶ ያንን የትዳር በረከት እየበላ የተበላሸው ስሜት እያጣራ የሚኖር ሰው እግዚአብሔር መንግስት ትልቅ ዋጋ 80 ዓመት ከተመሳሳይ ሰው ጋር መኖር ማለት ጸጋ ስጦታ ብቻ የሚሰጥ ስሜት ከተበላሸ 3-4 ልትወልዳ የሚሆነው ስሜት ከተበላሸ ሰውዬው ሳይደውል ይቀራል፣ በወጣበት ይቀራል። ፍርድ ቤት ላይ የፍቺ ውስጥ ሲያዳ ስሜት ቤት ቁዘራ ልጆች ምስት ጉዳዩ አለ ተበላሸ። አለ ቁልቁለት ላይ ፍሬም የተበጠሰው መኪና መንገድ ይመጣ ለምን መቆጣጠሪያው የቁልቁለቱን አቅም ተጠቅሞ ለዘላለም ተሰብሮ ላለመታየት ይላል እንጂ የስሜት መበላሸት የፍሬም መበላሸት በቁጣ የተሞላ ሕይወት የስድብ ስቶ ሁልጊዜ የሚቆጣ ሰው በቁጣው ስድብናውን ለማስቀበር የሚፈልግ ሰዋል። በቁጣው ትልቅነቱን ለማስቀበር፣ በቁጣው መማሩን ለማረጋገጥ፣ በቁጣው የሰፈር መሆኑን ለማሳየት፣ በቁጣው የቸርች መሪ ለመሆኑ የሚያሳዩ በቁጣው አገልጋይ ናቸው። ይህ መልዕክት ካልተቀበላችሁ በውስጥ ያለው ጸጋ ወንፊት ያደርጋቸዋል። ሙሉ አገልጋዮች ይህን ካልተቀበላችሁ ምናምን ደግሞ የሚያስፈራው ነው። በቁጣ የተሞላ ሰው መንፈሱና ስሜቱ የተበላሸ ስለሆነ የሚጎዳ መርዝ ይተፋል። እሱ ስድብ ይባላል። አባቴ በጦር
ጠርኩት ዛሬ ሰው መርሳት ይችላል። መፍተው እሱ መራቅ እንጂ እሱ መልሶ መሳለ መፍተው እሱ መራቅ። ጌታ ኢየሱስ ክርስቶስ የመስቀልን ጎዳና ነው የትንሣኤ ጎዳና ስላሳየ በፊት ልባችን ጣፋችን ያለው አንዳንድ ታክሲዎች ላይ ያሉ ረዳቶች የሰይጣን አፍ ነው ሰጣቸው። ሲሳደቡ ኬት እንደሚያደርጉ ይታወቃል። ያው አባታቸው ዋና መልእክት በዝምታ ስድብን መቀበል የባለ ትንሣኤዎች ምልክት ነው። ግጥም አድርገው ሲሰብከው አንተ በትንሣኤ መንገድ ላይ ነህና መልሰህ ስድብን ተቋቁሞ ንቀትን ተቋቁሞ መሄድ የሚችሉ አማኞች ወደ ኢየሱስ ክርስቶስ ጉዟቸውን ወደ ትንሣኤ ያደረጉ የተለወጡ የጌታ ባሪያዎች ናቸው። ሶስተኛ ከዚህ በፊት የምንማረው የትንሣኤ መንገድ ከማማረር ራስን ለእግዚአብሔር አሳልፎ የመስጠት ጉዞ። ከማማረር ራስን ለጌታ አሳልፎ የመስጠት ጉዞ፣ የትንሣኤ ጉዞ። ቁጥር 23 ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጥ። እየሰማችሁ ያላችሁ ሰዎች አንድ እጃችሁ ነሳል። ክብር ለእርሱ ይሁን። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ እባክህ ሀሳብ መስማት ነው። ኢየሱስ ክርስቶስ ምንም የማድረግ አቅም ነበር። ምንም የማድረግ አልነበረም። 2-3 ጭፍራ መላእክቶችን ላክልኝ አባዬ ብል ይህ ሰሞኑን የትራቆ ባህሪው ብዬ እያዩ ራም ማለት ያደርጋል። ይህንን እርቅ ማትቀበሉ ከሆነ የሚያጠፋችሁን መሳሪያ አትይዙ። እንደው ይቅርታ፣ በጣም ይቅርታ፣ በቃ ግን አታው በቃ ለማለት ትችላለህ። አታው አታስታ በምድር ላይ በየትኛውም ዓለም የሚኖር የእያንዳንዱ ሰው ነፍስ እግዚአብሔር ይችላል። ፓኪስታኖች ሲሞቱ እግዚአብሔር የሚያጨበጭ ይመስላል። ኢራኖችን እነዛ ልጆቻችን የሚመስሉ ልጆች ትምህርት ቤት ሲታረጉ እግዚአብሔር ጎበዝ ስራው የሚለው ይመስላል። በጣም ቆንጆ ሰው የሚለው ይመስላል። እግዚአብሔር ሉዓላዊ አሬ ሰው ተባባቱ ነው ይደረጋል። ባቱ ስለምንጸልይ ሳይሆን ስለተፈጠረ በእሱ አምሳል ስለተፈጠረ እግዚአብሔር የአንተ ጉዳይ ያለው በጣም ይህን አመንቱ በስል ነካም በቃ ባል ሌላ ማታ ሌላ ከዛ ሌላ ይሁን ሌላ ቁላ ዳኖ ይላል። በጣም ችግር በአጠገቡ ላይ ሰዋል የሆነ መኖርን ደብረው በሰላም መኖርን የሚያስጠላው ሰዋል። ብትሞት ብትጠፋ ብትነቀል ደስ ይለዋል። አንዳንድ ጊዜ ታያ ትሰማለህ። እነዚያ ሰዎች ግን ያንተ ድርሻ ኮብልስቶን ላይ ያለው ኮብልስቶን ላይ ያሰራ ራስህን
ለታመነው አደራ አሳልፈህ ስጥ። አንዳንድ ጊዜ በመስሪያ ቤት ላይ ያሉ ጨካኝ ቢሮ መሪዎች ሰውን በማሰቃየት ሽልማት ሊያገኙ ይመስላል። ስለዚህ በቤት መተን ተመርከን መድኃኒዓለም የሚቀልልን ብለን ደግሞ እንጸልይ። አይነግርላችሁ። እግዚአብሔር ከእናንተ የሚፈልገው ራሳችሁን ለታመነው አምላክ አደራ አሳልፋችሁ እንድትሰጡ ነው እንጂ እንዲነቀሉ። በጣም አንድ ሐዋሳ ያለው 3 ሰዎች ቸርች ውስጥ በቃ እንደዚህ ቁጭ ብሎ ምክንያት ይፈልጋል። ቸርች ውስጥ እኛ ቁጭ ብሎ ማለት ቁጭ ብሎ አካባቢ ጎንተር ለምን ተቀምጠው ያስባል ነበር ታደሰ ለምን ተቀምጠው ያስባል እና እኔ ከመምጣት በፊት በመሆነ ያምሳቸው በጣም እና እኔ ወንድማቸው ለምን አትጸልይም ብዬ ነው ማለት የሆነ ትንሽ ችግር ሲፈጠሩ ያበዛል። እዛ ስማቸው የጠራው መጸለይ ነው ጌታው ዞራ ታደርጋቸው ወይ ያው ልጅ ስለሆኑ በአንድ ወይ ዞር አላደረጋቸው ማለት የጌታ መንፈስ ይሆናል ብዬ አስባለሁ። ዞራ ታደርጋቸው ማሰብ እሱ ዞር ካላደረጋቸው ምን አደረገ ግን የተቀሙኝ ናቸው። ለተሰሩ እንደው ጸሎት ውስጥ ይገባሉ። እኔ ልነግራችሁ ፈልገው የበረታባችሁን ነገር ፈተና የሆነባችሁን ነገር ሰው ይሁን አቅማችሁ በላይ የሆነ ስመጣ አንድ መፍትሄ ራሳችሁን በእግዚአብሔር አሳልፋችሁ ይሄ ትንሣኤ መንገድ ነው። ኢየሱስ ክርስቶስ ሁሉን ማድረግ እየቻለ ራሱን ግን ለእግዚአብሔር አሳለፈ። የትንሣኤ መንገድ ኢሳት እንዲወርድ አልፈለገም። መልአኮች ይወጡ እንዲያግዙ አልፈለገም። ግን የሚጠብቀው ተስፋ ስላለ ራሱን ሁሉ ለሚችል አምላክ አሳልፎ ሰጠ። የትንሣኤ መንገድ የዝምታና ራስን ለእግዚአብሔር አደራ አሳልፎ የመስጠት ጉዞ ነው። ማርቆስ 14:60 ላይ እርሱ ግን ዝም አለ። ኢየሱስ ሲያስጨንቁት ሲጠይቁት ዝም። ኢሳይያስ 7 ላይ ተጨነቀ፣ ተሰቃየ፣ አፉን ግን አልከፈተም። ለመታረድ እንደሚነዳ ጠቦት በሽላቸው ፊት ዝም እንደሚበል ወቅቱ መጮህ ያለበት ወቅት ድረስ መልአኮቹ የእግዚአብሔር እርዳታ መጠየቅ ያለበት ጊዜ ግን ዝም አለ። እንደሚታረድበት ዝም አለ። በኢየሱስ ስም በጌታ ውስጥ የነበረው ይህ መንፈስ በሕይወታችን ላይ ነው። ዝም የትንሣኤ ጉዞ የጦርነት ጉዞ ሳይሆን ዝም ብለህ ያለፍከው ስድብ አለ። ዝም ብለህ ያለፍከው ውቀት አለ። ፊት ዝም እንደሚል ኢየሱስ ዝም አለ። የሚጠብቀው ትንሣኤ ስላለ ያንን ያንዳንድ ነገር መመለስ አለ። ጎበዝ ተናጋሪዎች፣ ምቹ ገንዘብና አቅም ያላችሁ፣ ስለ እናንተ ብዙ ደጋፊ ያላችሁ፣ መሰብሰብ ምቹ ሰው
እንትና በፌስቡክ፣ በቲክቶክ፣ በዩቱብ ስለ እናንተ ማስጮህ ብችሉ ሰው በእግዚአብሔር ምንም መልሰጣል። እናንተ ዝም ስትሉ እግዚአብሔር ከፏፏቴ በላይ የሚጮህ ድምፅ አለ። የከፉ ሰዎች ያንን ድምፅ የሚሰሙበት ጊዜ ስለ እናንተ እግዚአብሔር ሲናገር ጠላቶቻችሁ ቢሰሙ ይሻላል። እናንተ በዘር በቋንቋ በሃይማኖት ምናምን ተሰሩ ስለ እናንተ ተመጭ አይሰሩ። ኢየሱስ አንድ ቃል በቂ ነው። አንድ ቃል በቂ ነው። በጠላቶች ላይ አንድ ቃል ያው ሰማይ እንደፈጠረ አምላክ አይደለም። አንድ ቃል በቂ ነው። ግን እንደምታደርገው ዝም በሸላቶች ፊት እንዳለው ዝም እግዚአብሔር ወደዚህ አይነት መንፈሳዊ ብስለት ይሰብስባል። አሜን በሉ። አንዳንድ ጊዜ ሁሉም መናገር፣ ሁሉም መመለስ፣ ለሁሉም መልስ መስጠት ችሎታ የሚመስላቸው ለትንሣኤ የማይዘጋጁ ሰዎች አሉ። ዝም ብሎ እግዚአብሔር መልሳ ሶስተኛው ቀን ይመጣል። ሃሌሉያ! ሶስተኛው ቀን ይመጣል። ስለዚህ ኢየሱስ ክርስቶስ ይህን ስለሚያውቅ ዝምታው ነው። አራተኛውና መጨረሻው በመከራ ውስጥ ያለውን ፈውስ መካፈልና ማካፈል። የትንሣኤ መንገድ በዚች ክፍል ውስጥ አራተኛው እና የመጨረሻው በመከራ ውስጥ ያለውን ፈውስ መካፈልና ማካፈል። ቁጥር አራት ነው። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ካለ በኋላ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ምን ሆናችሁ ነው? በመገረፉ ቁስል ተፈወሳችሁ ይላል። ቁጥር ሃያ ላይ የተጠራችሁለት ለዚህ ነው ማለት ሰሞኑን ይህን ያነበው በጣም ነው የተጠራችሁለት ለዚህ ነው ነው። አያቸው የተጠራችሁት የእግዚአብሔር ልጅ ለመሆን ብቻ ነው። የተጠራችሁት በሙሉ ጤንነት በሙሉ ደስታ ለመሆን ብቻ ነው። የተጠራችሁለት አንድ ጉዳይ መከራውን መካፈል። ይህ ቃል በመገረፉ ቁስል ተፈወሳችሁ የሚለው ቃል በመገረፉ ቁስል ተፈወሳችሁ የሚለው ቃል እሱ ምን እንደተቀበለ ነው የሚሆነው። መከራ እንደተቀበለ፣ ስቃይ እንደተቀበለ እሱ ተገረፈ። እናንተ ግን እንዴት ነው በመከራ ውስጥ ፈውስ የሚያልፍ ማለት? በመከራ ውስጥ ያለውን ፈውስ ለእኛ ለመስጠት በመስቀል ላይ ስለ እኛ መሰቃየት፣ ስለ እኛ መጨነቅ። አንድ ጊዜ በተረጋጋ መንፈስ መዳናችን የመከራው ውጤት ነው በሉ። አንድ በሶስት ቁርስ እንደበላ ሰው አሁን የመጨረሻ በመገረፉ ቁስል ተፈወሳችሁ የሚለው በእርሱ መከራ እናንተ ምን ሆናችሁ? ተፈወሳችሁ ማለት መጽሐፍ እንደሚል ኃጢአታችንን በእንጨት ላይ ተሸከመ። ኃጢአታችንን ማለት ከአዳም ጀምሮ እስከ ኢየሱስ ክርስቶስ ድረስ እግዚአብሔር ያስቆጣውን የሰው ልጅ ኃጢአት ሁሉ ተሸክሞ ሶስት መቶ ሺህ ብር አይኖርም። አንተ ጨዋ ስለሆነ
ለአንድ ብሎ ሰጥን 300,000 ብር አንድ ሰው ይህ ሰው ነው ተመቸለ ኤለመንት ነው በከፍል ምን ይሰማል? 300,000 ብር በርገር በልተን በርገር በልተን ብለን ተማማ በርገር ማለት እጅን አጥበን እጅን ያወራ ስለላ ለመክፈል ስለላ ከፈከፈና ይባላል። የበርገር ክፍያ ቀኑን ሙሉ እስቲ ግን ያጣው ቀኑን ሙሉ ይዳ ነቀሳ እግዚአብሔር እጃችሁን ከፋ ከማይሆን ዕዳ ነፍሳችሁን ከሚያስሰቃይ ጭንቀት ከሚሆን ከማንኛውም ዕዳ የኢየሱስ ክርስቶስ ስም ነፃ ያውጣችሁ። ዛሬ ነፃ መውጣት ይሆንላችሁ በኢየሱስ ስም ላይ ኢየሱስ የእኛን ዕዳ ይዞ መስቀል ላይ ወጣና ከፈለ እና እሱ በመስቀል ላይ በመገረፉ ምክንያት እኛ ተፈወሰ። ይህ ቃል እንዴት ገባ ይመስላችሁ? ቁጥር 1 ላይ እንደተገባችሁ የተጠራችሁ ለዚህ ነው ማለት በክርስቶስ መገረፍ አንተ ድነሃል። በአንተ መገረፍ የምድኑ ሰዎች አሉ። በአንተ መሰቃየት ማለት ይሄ ነው ክርስትና። ይሄ ነው የትንሣኤ መንገድ። የአበሻ ልብስ ለብሶ ነጭ ለብሶ ዝምት ብሎ በጣም ፏ ብሎ አጥማር ማሳለፍ ለጤክስ ነው። እግዚአብሔር አይጠቅመውም። እግዚአብሔር አላማውም አይደለም። መከራ እየተቀበላችሁ ለሌሎች መዳን ምክንያት እንድትሆኑ ለዚህ ነው የተጠራችሁት ነው መጽሐፍ የሚለው። መከራ እየተቀበላችሁ ምን አይነት መከራ? ለወንጌል የሚያስተምረውን ዋጋ ለአንዳንድ ሰዎች፣ ለአስሩ ሰዎች፣ ለመስላም ሰዎች፣ በግማም ስላሉ ሰዎች አንተ ዋጋ ዶክተር የኔ ዘጠና ነው በኋላ እንደራይ ይና ማለት ስለ ጸሎትና ስለ እግዚአብሔር ቃል ማለት ነው። እሱ ሁሉም አጥያዎች 9 ቀጠሮች 324 አጥያዎች እና የወንጌል ስርጭት እንዲያደርጉ አጥያዎቹ በወር አንድ ጊዜ የወንጌል ስርጭት እንዲያደርጉ በትንሣኤ መንገድ ላይ አይደለም ማለት ነው። ማለት መጽሐፉ ለዚህ ተጠርታችሁ ነው። ለዚህ ነው ለምን በመገረፉ እንደተፈወሳችሁ እናንተ መከራ የተካፈላችሁ እሱ አይኖር የእኛ አባቶች ንጹህ አባቶች የዘረኝነት ምንም የሌለባቸው ምንም ቀጥልናቸው ግን ነፍሳቸውን ለሌሎች አሳልፈው የሰጡ አባቶቻችን ዛሬ 10 ሺህ ቸርቾችን ፈጥሮ እኛን ወልደው እኛ ደግሞ ለአንድ ሰው መስጠት አንችልበት። ምክንያቱም እኛ ከቤተሰብ ውጭ ሌላ እውቀት የለም ማለት አካባቢያዊነት ነው የእኛ ወንጌል ሰዓት ይላል። እስከዚህ ሰዓት ድረስ ስለ ክርስቶስ ወንጌል መከራ እየተካፈሉ መዳናቸው ለሌሎች የሚያሳዩ በጣም ብዙ ወንድሞች ከእግዚአብሔር የተጠሩ ሰዎች አሉ። በመገረፉ ተፈውሰ አንተ ስለ ሌሎች መከራ ማትካፈል ማትቀበል ሆነ የትንሣኤ መንገድ አምጥተዋል። የመዳንን ወንጌል በነፍሳቸው ተወራርደው የሚያካፍሉ በሀገራችንና መምህራችን ብዙዋል። መከራ መካፈል ማለት በአጭር ቃል የተጠራንበት ዓላማ ማለት ነው። ለሰዎች መንገድ ስሙ የትንሣኤ መንገድ ተንኮልና ኃጢአት የሌለበት መንገድ ነው። የትንሣኤ መንገድ ስድብና ንቀትን የመናቅ አቅም ነው። የትንሣኤ መንገድ ከማማረር ራሱን ለእግዚአብሔር
እግዚአብሔር ይባርክ። በዚህ ቃል ሆነ ጸልያለን። አንድ ነገር ላይ ስላለ ሰው በአብ ፊት እንድንከብር አደረገ። ክብር ለልዕልና ይሁንለት፣ ለስሙም ጌትነት ይሁን። ያከበረን አምላክ ይክበር። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ ድንቅ አምላክ ነህ። ለዚህ ክብር እስካበቃ አንተ አምላካችን ነህ። በእውነትም እናመልክሃለን። ስምህ ከዘላለም እስከ ዘላለም ይወደስ። ነውርን ሁሉ ተሸክመህ የናቅኸውን ነውር በራስህ ላይ ደፍተህ በደላችንንና መርገማችንን ፍርዳችንን ተሸክመህ በየሰፈሩ ያለውን ስድባችንን በላዩ ላይ ደፍተህ ቃልንና መከራን ሰው በመሆን እንደ ሰው የወረደብን ያን ሁሉ ስቃይ ያ ሁሉ ነገር ታግሰህ በእግዚአብሔር አብ ፊት ጻድቃን አድርገሃልና ክብር ለስምህ ይሁን። በቀኙ በተቀመጥከው ክብር ጎን ላይ ወንድሞቼ ብለህ አስቀምጠሃልና ክብር ለስምህ ይሁን። የትንሣኤን ኃይል ሰጥተህ በአጋንንትና በዚህ ዓለም ውርደት ሁሉ ባለድል ሆነን በየስፍራ በድል እንድንዞር የድል ልጆች አድርገሃልና ክብር ለስምህ ይሁን። ስለ ወደድከን ከአሸናፊዎች ሁሉ በልጠናልና ክብር ለልዕልና ይሁን። እናመልክሃለን አንተ አምላካችን እግዚአብሔር መንፈስ ቅዱስ። ዛሬ ደግሞ በዚህ በትንሣኤ ጉልበት በትንሣኤ ኃይል የሞተውን ማንነታችን የቀዘቀዘውን ውስጣችን እግዚአብሔር በዓለምና በከንቱ ነገሮች የተጣበቀው ማንነታችን ለይተን ለወንጌል ለዚህ ለድል አድራጊ አዋጅ ለስምህ ጌትነት ለልዕልና ክብር ራሳችንን መስዋዕት እንድናደርግ በየስፍራ ኢየሱስን ጌታችን አድርገን እንድንዞር ከሁሉ እንድናስፈልግ ምንም ነገር እንድንልቅ ማንም ከአንተ በታች እንዲሆን እግዚአብሔር በዚህ ውሳኔ በዚህ በትንሣኤ ጉልበት በድል አድራጊ መንፈስ በኃይል ቅባት በመንፈስ እሳት አቤት ሁለንተናችን እንዲነቃ በኢየሱስ ስም ጸልያለሁ። የሞተውንነታችን የቀዘቀዘው ስሜታችን ለከንቱ ነገር ከንቱ ምላሽ የሚሰጠው ክፉ ማንነታችን በዚህ ሰዓት በትንሣኤ ጉልበት ከኛ ይውላል። እግዚአብሔር አምላካችን ክብር ለልዕልና ይሁንልን። አንተ የትንሣኤው ጌታ፣ አንተ ጌታችን ነህ። አንተ ድላችን ነህ። አንተ ክብራችን ነህ። አንተ ጠበቃችን ነህ። አንተ አለኝታችን ነህ። በየስፍራ ሞገሳችን አንተ ነህ። በስምህ ሁሉ ተሸንፏል፣ ሁሉን አሸንፈናል። ክብር ለስምህ ይሁን። ስምህ ለዘላለም ይወረስ። እናደርግሃለን አንተ ድል አድራጊ፣ አንተ አሸናፊ፣ አንተ ጌታ የሲኦልና የሞትን ጣር አጥፍተህ ድል በድል ያደረግከን አምላክ ክብር ለስምህ ይሁን። እናደንቅሃለን አንተ ልዑል፣ እናመልክሃለን አንተ ንጉሥ ነህ። ክብር ለልዕልና ይሁንልህ። ለስምህ ታላቅነት እንሰግድልሃለን፣ እናመልክሃለን፣ ከፍም እናደርጋለን። ስምህንም እናወድሳለን፣ እናሞጋግሳለን። ስምህ ከፍ 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 ይበል። ክብር ለጌትነት ይሁን። ክፉዎች ወድቀዋል፣ ተሸንፈዋል። እኛ ማንነትም ከነ ውርደቱ ከላያችን ተገፏልና ክብር ለስምህ ይሁን። ጌታ መንፈስ ቅዱስ ይህን እውነት ስለምትገልጥልን በሕይወታችንም ስላንተምከው ስለ ትንሣኤ አካል እናመሰግናለን። ሞት በእኛ ላይ ስለተሸነፈ ጌታ ያሸነፈው ሞት በእኛ ላይ ኃይል ስለሌለው ክብር ለስምህ ይሁን። የሞት ጣር ጠፍቷል። የሞት ፍርሃት ከእኛ ተወግደዋልና የውሎይ ክብር ለስምህ ይሁን። ጌታችን ሆይ ለዘላለም ዓለም ተወደስ። ለዚህ እውነት ምስክሮች እንድንሆን በትንሣኤ ጉልበት አንቀሳቅሰን ነካካን። እግዚአብሔር አምላክ ሆይ ባርክንና ትንሣኤ አይንካን። ከሞተው ማንነታችን ሁሉ አንሳንና አነቃቃን። ስለ ቃልህ ስለ ባሪያ ስለነበረን ጊዜ ሁሉ ክብር ለልዕልና ይሁንልን። ተወደስ በጌታ በኢየሱስ ክርስቶስ ስም።